ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በጣም ከረጅም ጊዜ መጠፋፋት በኋላ ተመልሼ መጥቻለሁኝ። በዩቲዩብ ቻናሌ የተለያዩ አዝናኝ ቁም ነገር የሚያስጨብጡ በጣም አሪፍ የሆኑ ፕሮግራሞችን ወደ እናንተ አደርስ የነበረ መሆኑ ይታወቃል። ነገር ግን ለረጅም ሰዓት በዩቲዩብ ቻናሉ መዘጋት አንድ ምክንያት ሆኖ ሌሎች ምክንያቶችም ተጨማምረው ወደ እናንተ እነዛን ፕሮግራሞች ማድረስ አልቻልኩም። አሁን ግን በአዲስ መልክ ደስ በሚል ሁኔታ ራሴን አዘጋጅቼ ለመምጣት እየታተርኩ እገኛለሁኝ። እንግዲህ ሰሞኑን እየሞከርኩ ነው የሚለው ትሬንድ እንዳለ ሆኖ እኔም ልሞክር በሚል የለኝም ካለማለት አለኝ ወይም ደግሞ አልሰራም ካለማለት ይልቅ እሰራለሁ በማለት ወደ እናንተ መጥቻለሁ ማለት ነው። ከእናንተ እንግዲህ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጠይቃለሁኝ። በዚህ ቻናል ብዙ ነገሮች ነው ይዘን ወደ እናንተ የምንመጣው። በጣም ደስ በሚል ሁኔታ ቻናላችንን ወደ 2000 ሰብስክራይበር ለማድረስ ጥቂት ሰዎች ናቸው የቀሩት። ኦልሞስት ወደ 100 የሚጠጉ ሰዎች ናቸው የቀሩት ማለት ነው። እነሱን ከሞላን በኋላ 2000 ሰብስክራይበር እንሞላለን። ከዛም ደግሞ ሰዓቱን ሞልተን አፕላይ አደርጋለሁ ማለት ነው። እንግዲህ ዩቲዩብ ፓርትነር ፕሮግራም ከተቀበለኝ ገንዘብ መስራት ይጀምራል ቻናሉ። በዛም ደግሞ ወደ እናንተ የሚገራረሙ ደስ የሚሉ አገረኛ ፕሮግራሞችን፣ ባህላዊ የሆኑ ነገሮችን እንደዚሁም ደግሞ ትምህርታዊ የሆኑ ቪዲዮዎችን ወደ እናንተ አደርሳለሁ። በዛም ተዝናናላችሁ፣ ቁም ነገር ትጨብጣላችሁ። እንደዚሁም ደግሞ ወደፊት ያሰብኳቸው ብዙ ነገሮች አሉ። ድራማዎች፣ ጭውውቶችን ለመስራት ማስቤያለሁ። ሞኖሎጎችን፣ አጫጭር ትወናዎችን ወደ እናንተ አደርስበታለሁ ማለት ነው። ከእናንተ የሚጠበቀው እንዳልኳችሁ ቻናሉን ሰብስክራይብ ማድረግ የመጀመሪያ ነው። ከዛም ደግሞ የምለቃቸውን ቪዲዮዎች ላይክ እና ሼር ማድረግም ይጠበቃል ማለት ነው። ይህንን ካደረጋችሁልኝ ቻናሉ ቫይራል የመውጣት እድል ስለሚኖረው ማለት ነው። እንደምታውቁት እንግዲህ በዛኛው ቻናሌ ወይም ድሮ በተዘጋው ቻናል ዜና ነበር የሚሰራው። ያው የዜና ነገር ደግሞ ታውቁታላችሁ። አሁን ላይ ያለው የፖለቲካ ጉዳይ ጥሩም ስላልሆነ ዜና መስራት አዋጭ አይደለም በሚል ትተነዋል ማለት ነው እንጂ የሚገራረሙ ስራዎችን ሰርቼበት እስከ 43000 ሰብስክራይበር ደርሶ ነበረ። ያው ቻናሉ ተዘጋ። በራሱ መንገድ ከተዘጋ በኋላ አሁን ግን እናንተን የምጠይቃችሁ ቻናሌን ሰብስክራይብ አድርጉልኝና በአዲስ መልኩ የመዝናኛ ፕሮግራሞችን ወደ እናንተ አደርሳችኋለሁ ማለት ነው። ስለዚህ ዛሬ እንግዲህ ልነግራችሁ የፈለግኩት ይህንን ነገር ነው። ምን ልትሰራ አስበሃል ካላችሁ በሃይላይት ደረጃ እንግዲህ እንደነገርኳችሁ የመዝናኛ ፕሮግራሞችን፣ ቅኝቶችን በተለይ እዚህ የምኖርበት ደሴ ከተማ አካባቢ ላይ ያሉ ነገሮችን ወደ እናንተ አደርስበታለሁ። እንደዚሁም ደግሞ ወደ ገጠር አካባቢዎችም ጎራ በማለት እናንተን የሚያዝናኑ ገጠረኛ ወጎችን ከቦታቸው የተቀዱ ስራዎችን ወደ እናንተ አደርሳለሁ። እንደዚሁም ደግሞ የኑሮ ውጣ ውረዶች አካባቢያችን ላይ ያሉ ነገሮች ያው ለፖድካስት ብቁ ባልሆንም ፖድካስት ሲባል እንግዲህ ሰፋ ያለ ነገር ስለሚፈልግ ማለት ነው። ለሱ ብቁ ባልሆንም ባለኝ ነገር ለእናንተ አደርሳለሁ ማለት ነው። ከእናንተ የሚጠበቀው እንደነገርኳችሁ ደጋግሜ እንደነገርኳችሁ ቻናሌን ሰብስክራይብ እንድታደርጉልኝ ፈልጋለሁ። ከዛ ውጭ እንግዲህ አብሮ መስራት የሚፈልግ ካለም ደግሞ አብረን እንድንሰራ መጠቀም እንችላለን ብዬ አስባለሁ። ያው አብሮ በመስራት ብዙ ነገር መስራት ስለሚቻል በተለይ እዚህ ደሴ አካባቢ ላይ ያላችሁ ሰዎች አብራችሁ መስራት የምትፈልጉ ኮላብ አድርጋችሁ በደንብ ቆንጆ ስራዎችን እንስራ ብላችሁ የምታስቡ በተለይ ደግሞ ኢንተርቴንመንት ላይ የምትሳተፉ ሰዎች አለሁኝ ማለት ነው። ኢንተርቴንመንት ላይ እንደምታውቀው እኔ በመነባንም በግጥም በስነ ጽሁፍ እንደዚሁም ደግሞ በተለያዩ የድራማና የትወና ዘርፎች ላይ መስራት ስለምችል ማለት ነው እሱን ነገር እንፈተዋለን፣ አብረን እንንቀሳቀሳለን ማለት ነው። በሱ ተጨማሪም ደግሞ ቴክኖሎጂ ላይም እንዲፈታላችሁ የምትፈልጓቸው እኔ የምችላቸው የዩቲዩብን የተመለከቱ እንደዚሁም ደግሞ ቲክቶክንም ሊሆን ይችላል ኤዲቲንግ እና ፎቶሾፕን የተመለከቱም እንደዚሁ እነዛንም ነገሮች መስራት እችላለሁ። አይ ቲንክ ሪከርድ እያደረገ ነው እንግዲህ ማይኩን ቸክ ላድርገው ብዬ ነው። ስለዚህ ከእናንተ የሚጠበቀው አሁንም አይ ቲንክ ለአራተኛ ወይም ለሶስተኛ ጊዜ እያልኳችሁ ነው፣ ቻናሌን ሰብስክራይብ አድርጉልኝ። ወደ 2000 ሰብስክራይበር እየተጠጋን ነው። 2000 ሰብስክራይበር ከሞላን እንግዲህ ያው የዩቲዩብ አልጎሪዝም እንደምታውቁት 1000 ሰብስክራይበር እና 4000 ዎች አወር ካለ ሞኔታይዜሽን ወይም ክፍያ መክፈል ይጀምራል። ስለዚህ የኔ ኦልሬዲ የሰብስክራይበር መጠኑን አልፏል። ወደ 1900 አካባቢ ደርሷል።
100 ሰዎች ናቸው የምትቀሩት። እሱን አድርጉ። ከዛ ውጭ የምትጠይቁት ጥያቄ ካለ ማንኛውንም ጥያቄ አስተናግዳለሁ። ስፔሻሊ ዩቲዩብን የተመለከተ ሊሆን ይችላል፣ እንደነገርኳችሁ ሌሎችንም የተመለከተ ሊሆን ይችላል። እነዛን ነገሮች እመልሳለሁ። ግን ወደፊት በተከታታይ ወደ እናንተ ይዤላችሁ ልቀርብ የወደድኩት አንድ ነገር አለ። ያለፍኩባቸውን የህይወት መንገዶች፣ እስካሁን እዚህ የደረስኩባቸውን የህይወት ውጣ ውረዶች እነዛን ለእናንተ ባካፍላችሁ ምናልባትም ሊማርበት የሚችል ሰው ይኖራል። ከዛ ወስዶ የራሱን ህይወት ሸፕ ሊያደርግበት የሚችል ይኖራል። በተለይ ደግሞ ቲኔጀሮች ካላችሁ እናንተ በምን ታይም በተለይ እድሉ ያላችሁ ዩኒቨርሲቲ ያላችሁ አሁን ላይ ዩኒቨርሲቲ ላይ እየተማራችሁ ያላችሁ ልጆች ተማሪዎች ልመክራችሁ የምፈልገው ነገር አለ። እንግዲህ አንተ ማለት ነው እንደማትሉ ይጠኛል። ልመክራችሁ የምፈልገው ነገር አለ። ጊዜያችሁን ልትጠቀሙበት የምትችሉበት ነገር ስላለ ማለት ነው። ከዩኒቨርሲቲ ሳትወጡ በአግባቡ እዛ የገባችሁበትን ዓላማ ሳትጎዱ ለራሳችሁ የሆነ የምትጠቀሙበት ነገር ስላለ ነው ያን ነገር የምላችሁ። ስለዚህ እናንተ በተለይ ዩኒቨርሲቲ ያላችሁ ተማሪዎች የህይወት ተሞክሮዬን የመጣሁበትን መንገድ ልነግራችሁ ፈልጋለሁ። ውጣ ወረዱ፣ ፈተናው። በእርግጥ ስኬታማ ነኝ ማለት አይደለም። ምንም ስኬታማ አይደለሁም። ስኬታማ ለመሆን ግን እየሞከርኩ ነው። በዛ ልክ ነው የምናየው። ስለዚህ አብረን ይሄን ነገር እንመለከታለን፣ እንነጋገራለን። በተለያዩ ክፍሎች ያለፍኳቸውን የህይወት ውጣ ውረዶች ለእናንተ አቀርባለሁ። ስለዚህ ይሄን ለመስማት ዝግጁ ናችሁ? እንዴት ነው? ዝግጁ ከሆናችሁ በቀጣይ ከመጀመሪያው ጀምሮ የመጣሁባቸው ነገሮች ባይ ዘ ዌይ ትልቅ ሚዲያ ላይ ማውራት ፈልግ ነበረ። ሁኔታዎች ከተመቻቹልኝ የማወራቸው ብዙ ነገሮች ብዙ እንዴት ወደዚህ አይነት መንገድ እንዴት ወደ ኪነ ጥበቡ ገባሁ፣ እንዴት አሁን ያለሁበት ደረጃ ደረጃ እንደነገርኳችሁ ነው። አሁን ያለሁበት ደረጃ ተመችቶኝ አይደለም። አሁን ያለሁበት ደረጃ ማለት ግን ምንም ይሁን ዞሮ ዞሮ ደረጃ ነው አይደል? ዝቅታም ከሆነ ዝቅታ ላይ የደረስኩበት፣ ከፍታም ከሆነ ደግሞ እዛ ከፍታ ላይ የደረስኩበት በየትኛው መንገድ ነው? እሱን ነገር ለእናንተ መናገር ፈልጋለሁ እና ይሄን ለመስማት ሬዲ ከሆናችሁ ከፈለጋችሁ ኮሜንት አድርጉ፣ ላይክ አድርጉ። ይሄን ነገር ወደ እናንተ በቅርብ ምናልባትም በቀጣይ ሳምንት ወደ እናንተ አደርሳለሁ። በጣም የቀሰቀሰ ነገር እንዳለ እርግጠኛ ነኝ። ስለዚህ ሞቅ ሞቅ እናደርገዋለን። ቻናሉን ሰብስክራይብ እናደርጋለን። ከዛ ወደ ላይ እንታጠፋለን ማለት ነው። አብራችሁን ሁኑ። ድጋሜ ቻናሉን ሰብስክራይብ አድርጉት። ይመቻችሁ። አብራችሁ ስለቆያችሁ ስለሰማችሁኝ እጅግ አመሰግናለሁ።